አንዳንድ ጠባብ ትምክት ያለቀቃቸው ሰዎች የሚያወሩትም አሉባልታ አለ። አንድን ብሔር ብቻ ጠቅሰው ልክ በጀጎል በድሮበሪ አካባቢ እየተፈናቀሉ ያለውን በተለይ ኤልሳቤት ከበዳ ስምሽን እጠራሻለሁ በሸይጣን እጠራሽና በረመዳን ድራፌን ክፉ ልታናግሪኝ ትፈልጋለሽና የኔን ድምጽ ወስደሽ በሌላ እንደተፈናቀለ አማራ ብቻ እንደተፈናቀለ አድርገሽ ያወራሽው መሰረተ ቢስ ወሬና መሰረት የሌለው ወሬ ስለሆነ በአሁኑ ሰዓት በተለይ ከሐረሪ ውጭ ያሉት አማርኛ ተናጋሪና ቀበሌ ነዋሪዎች በተለይ በአሁኑ ሰዓት እድለኞች ናቸው። በዚህ በበድሮበሪ መፈናቀል ምክንያት በበድሮበሪ አካባቢ የተፈናቀሉ የቀበሌ ነዋሪዎች ወይም አንቺ የምትያቸው እኔ አልጠራቸውም፣ ኢትዮጵያውያን ወንድሞቼ ብዬ ነው የምጠራቸው። የሀገሬ ልጆች የሰፈር ልጆች ብዬ ነው የምጠራቸው። በድሮበሪ የሚኖሩ ከሐረሪ ቋንቋ ውጭ የሚናገሩ ኢትዮጵያውያን የሐረር ተወላጆች ሐረሪዎች ለኔ ሐረሪዎች ናቸው። እነሱም አለያቸውም። አንቺ እንደምትዩ በዘርና በጎሳ በምናምን መጥዬ አለያቸውም። ሐረርኛ የማይናገሩና የሚናገሩ የሐረር ተወላጅ ሐረሪዎች ብዬ ነው የምጠራቸው በኔ እይታና በኔ እይታ እና እነሱም በአሁኑ ሰዓት በጣም ተደስተው መንግስት እንዳው ለግማሹ አፓርታማ ምንድነው ይሄ ቤት የተሰራ ቤት ህንጻ ምን ይባላል አፓርታማ ሁሉ አሰጣቸው ይባላል። እነሱ አድለዋል። ከቆርቆሮ ቤት ወጣው እንዳው እኮ ዘመዶችሽ ከቆርቆሮ ቤት ወጣው ፎቅ ላይ ገብተውልሻል። ላምገፍ ከማንደድ ላምገፍ የሚያነዱ ሁሉ ላምገፋቸውን ጥጠው አሁን ያው ምንመስተለ በኤሌክትሪክኛ እንደደዱና እየበሉ ነው። ተመስገን በይ እንጂ የሐረሪ ክልል አንቺና ላንቺ መሰል አውርቶ አደሮች ጠቀማችሁ እኮ አውርቶ አደር ነሽ። አንቺም በጣም ጠቀማችሁ። ብዙ ተጠቅመዋል። ፎቅ አግኝተዋል። ብዙ ቤት ተሰጥቷቸው ቀበሌ ቤት የነበሩ ሰዎች ደስ ብሎናል። ወንድሞቻችን ናቸው፣ ሀገራችን ልጆች ናቸው። ከዛ ቆርቆሮ ቤት ወጥተው ጽዱና ምቹ ለሆነ ለሚያምር ኑሮ ቤት በመግባታቸው በጣም ተደስተናል። ሐረሪ ክልልንም እናመሰግናለን። ለነዚህ ቀበሌ ቤት ለነበሩና ቤታቸው ለፈረሰባቸው ምቹና ጥሩ ቦታ ሰርቶ ላስረከባቸው ገንብቶ ላስረከባቸው ለነዚህ ነዋሪዎች ክልሉ መንግስት እናመሰግናለን። በበኩሌ አመሰግነዋለሁ። አንቺ እንደምትዩ ግን ዘረኛና ትምክተኛና የነጋበት ጅብ ትባያለሽ። አንቺ የነጋበት ጅብ በኦሮሞኛም ፎንፎን ፊኛቱ ይባላል። አንቺና አንቺ መሰል አውርቶ አድሮች ያየሽን ሁሉን ድርጉስ ሴት የሚያምርሽ ከኛና የኛ የምትሉ አንቺና አንቺን መሰላችሁ የነጋባችሁ ጅቦች ረቢ ሲል አፋን ቀይሰኒ ሲናቀብ ብለን ዱዓ እናደርግባችኋለን። ምን ታድረብሽ ነዛ አፋን ቀይሰን ረቢ ሲናቀቡ ሐረር ህዝብ ሆይ ሐረሪዎች ሆይ በተለይ ሐረር ከተማ ነዋሪዎች ሐረሪዎች ሐረር ከተማ ነዋሪዎች አላህ የብረት ቆሎ ያድርጋችሁ። እውነተኛ የሐረሪ ተቆርቋሪ ባለስልጣኖች ከውስጥ ያላችሁ ተቆርቋሪዎች ልትኖሩ ትችላላችሁ። ባለስልጣኖቻችን ለህዝባችሁ የምታገለግሉ ለህዝባችሁ የምትቆረቆሩ ህዝብ ወዳድ የሆናችሁ ባለስልጣኖችና የሐረሪ ነዋሪዎች በአጠቃላይ በሐረር የምትኖሩ ሐረሪዎች በአጠቃላይ አላህ የብረት ቆሎ ያድርጋችሁ። እጃሃማ ቀልቢሃማ ረቢ ሲንራሃቀቡ እውነተኛ ሀገር ወዳድ ህዝብ ወዳድ አገልጋዮች በአጠቃላይ ነዋሪዎች በአጠቃላይ በረመዳን ከራማ በረመዳን ሁርመት አላህ ይጠብቃችሁ ያቆያችሁ። ስም ብዬ እገሌ ብዬ አልጠራችሁም። ያንዳንዳችሁ ስራችሁን በራሳችሁ ታውቃችሁ አላህ ይጠብቃችሁ። መልካም የሰራችሁ በአጠቃላይ አላህ ይጠብቃችሁ። መልካም ያሰራችሁና ህዝቡን ያስለቀሳችሁ በአጠቃላይ እናችም አላህ ይመልሳችሁ። አባር እናደርጋችሁም አባር አድርገን እዛው ይክተታችሁ አንልም። ይመልሳችሁ እናንተን በህዝብ ላይ ያጨቀናችሁ ሆዳሞችም ይመልሳችሁ ብለን ነው ዱዓ የምናደርገው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሌላ ጉዳይ እስክንገናኝ ደህና ሁኑ። አማን አላሁ ለማና